ብልግናና ዋልጌነት ማንን ይመስላል ብላችሁ ብትጠይቁኝ እኔ በበኩሌ ይህን ሩሲያዊ ግለሰብ ጆርጂ ነው የምላችሁ። እስቲ አስቡት፣ መንገድ ላይ የተራመዳችሁ አንድ ሴትና ወንድ በፒክአፕ መኪና ዕቃ መጫኛ ላይ ሆነው ወሲብ እየፈጸሙና የሚያደርጉትን ድርጊት ቪዲዮ እየቀረጹ ብትመለከቱ እንታደርጉ ነበር? እኔም ስልኬን አውጥቼ ቪዲዮ ቀርጻለሁ እንደማትሉኝ ተስፋ አደርጋለሁ። ባለጌን ካሳደገ የገደለ ጸደቀ እንዲሉ አበው የ23 ዓመቱ ጆርጂና የ42 ዓመቷ ታይላንዳዊት ሴት ያደረጉት ድርጊት በመላው ታይላንድና በዓለም አቀፍ ደረጃ እጅግ ውግዘትን ያስተናገደ ሁነት ሆኗል። በተለይም በካሜራ ሪከርድ ተደርጎ በሶሻል ሚዲያ ላይ የተሰራጨው የእነዚህ ሰዎች የወሲብ ድርጊት በታይላንድ ፖሊስ ከፍተኛ ቁጣ በመቀስቀሱ የታይላንድ መንግስትና ፖሊስ በሁለቱም ግለሰቦች ላይ ከፍተኛ ቅጣት ጣለ። ከሁሉ በላይ ደግሞ ነገሩን በጣም ትኩረት እንዲስብ ያደረገው የ23 ዓመቱ የሩሲያ ዜግነት ያለው ጆርጂ የታይላንድ መንግስትና ፖሊስ ያስተላለፈው ቅጣት እጅግ በጣም ልክ አይደለም፣ እኔ አልቀበለውም፣ አንዱንም ድርጊት አልፈጸምኩም ብሎ የታይላንድ ፖሊስና መንግስት ላይ እየተሳደበ ብሎም እያንጓጠጠ መናገሩ ነበር። በእርግጥ የታይላንድ ፖሊስ ምን አይነት ውሳኔ ቢወስን ነው ጆርጂ ይህን አይነት አስተያየት የሰጠው? የታይላንድ ዜግነት ያላት ሴትም ስለምን በጉዳዩ ላይ አስተያየት ከመስጠት ተቆጠበች? ክቡራን አድማጭ ተመልካቾቻችን ላይክና ሰብስክራይብ በማድረግ እስከ መጨረሻው ከተከታተላችሁ የሰሞኑን የሶሻል ሚዲያ አየር የተቆጣጠረውን ይህን ቪዲዮ እና ታሪክ የምነግራችሁ ይሆናል። አብራችሁን ቆዩ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል። በእርግጥ ስለ ታይላንድ ሳስብ የእውቁ አርቲስት የቴዎድሮስ ታደሰ ሙዚቃ ይመጣብኛል። ሰምቶ ዝም አለ ጆሮዬ፣ አይቶም ዝም አለ ይህ አይኔ፣ ሆድ ከታገሰ ከቻለ ትዕግስትን ያህል ምን አለ ብሎ እያቀነቀነ አይተን እንዳላየን ሆነን እንድናልፍ ሰምተንም እንዳልሰማን እንድንሆን በውብ ዜማና ግጥም አድርጎ ሰርቶልናል። ነገር ግን በሀገረ ታይላንድ ስለተፈጸመው ስለዚህ ብልግና ስነግራችሁ ስለ ታይላንድ አንዳንድ ነገር የሰማዋቸውንና ያየዋቸውን ነገሮች አይቶም እንዳላየ ሰምቶም እንዳልሰማ ሆኖ ማለፍ ስላልቻልኩ እንዲሁ አንዳንድ ነገር በወፍ በረር ልንገራችሁ። በ2024 ዓ.ም ኢንተርናሽናል ዩኒየን ኦፍ ሴክስ ወርከርስ ሪፖርት ባደረገው ጥናት መሰረት ታይላንድ ውስጥ ከ250 ሺህ እስከ 300 ሺህ የሚጠጉ ሴቶች በሴተኛ ዳሪነት እንደሚተዳደሩ የሚያሳይ ሲሆን በተጨማሪም ከአጠቃላይ የዜጎቿ ቁጥር ከ0.3 እስከ 0.6 የሚደርሱ ሰዎች ትራንስጀንደር ወይም ጾታቸውን ከወንድ ወደ ሴት የቀየሩ አሊያም ከሴት ወደ ወንድ የቀየሩ መሆናቸውን ያሳያል። ታዲያ በዚህ ልክ እንዴት የበዙ ቁጥሮች ሊመዘገቡ ቻሉ ብላችሁ ልትጠይቁ ትችሉ ይሆናል። የመጀመሪያው ምክንያት በታይላንድ ጾታ በመቀየር ላይ የተሰማሩ ሐኪሞች በዘርፉ ጥርሳቸውን የነቀሉ እጅግ በጣም ጎበዝ ሐኪሞች የሚገኙ መሆኑ ሲሆን ይህን የቀዶ ሕክምና ሂደት ለማካሄድ 4 መንገዶችን ይከተላሉ። የመጀመሪያው ብረስት አጉመንቴሽን የሚባለው ሲሆን ይህም ሂደት በዋነኝነት በሚዋጥ መድኃኒትና በሰርጀሪ ያልነበረን ጡት ወደ ማደግ ሂደት የሚወስድ የሕክምና ሂደት ነው። ሁለተኛው መንገድ ደግሞ ቫጂኖፕላስቲ የሚባለው የሕክምና ሂደት ሲሆን በዚህም የሕክምና ሂደት ወንድ ከነበረ ታካሚው የወንድ መራቢያ አካል በቀዶ ጥገና ይወገድና የሴት የመራቢያ አካል ከተለያዩ የሰውነት ክፍሎች ቆዳና ስብ የተወሰደ ይሰራለታል ማለት ነው። ሶስተኛው ሂደት ደግሞ ፋሻል ፌሚናይዜሽን የሚባለው የህክምና አይነት ሲሆን በዚህም የህክምና መንገድ የአንድን የወንድ ታካሚ ፊት ሙሉ በሙሉ ወደ ሴት መቀየር የሚያስችል የህክምና አይነት ነው ማለት ነው። አራተኛውና የመጨረሻው ሂደት ፓሎፕላስቲ የሚባለው የህክምና መንገድ ሲሆን በዚህም ሂደት አንዲት ሴት ታካሚ የሌላትን የወንድ መራቢያ አካል ከተለያዩ የሰውነቷ ክፍል ቆዳና ስብ በመውሰድ የወንድ መራቢያ አካል የመፍጠር ሂደት ይሆናል ማለት ነው። በእርግጥ ታይላንዳውያን በዚህ አምነው ለመዋጥ ቃርቃር በሚል ሴትን ወደ ወንድና ወንድን ወደ ሴት በሚቀይር ጉዳይ ላይ ስለምን ፍላጎትና ፍቅራቸው ከፍ ያለ ሆነ? ተቀዳሚው ምክንያት በታይላንዳውያን ዘንድ ካቶይ ወይም ሌዲቦይ የሚባሉ ጾታቸውን ከወንድ ወደ ሴት የቀየሩ የወንድም የሴትን መራቢያ አካል በአንድ ላይ የያዙ ሰዎች በማህበረሰቡ ዘንድ ያላቸው አመለካከት የተወደደና ከፍ ያለ መሆኑ፣ በተጨማሪም በተለያዩ ተቋማትና የማስታወቂያ አሰሪዎች ዘንድ እነዚህ ሌዲቦይ ለሚባሉ የሴትም የወንድም የመራቢያ አካል የያዙ ግለሰቦች የተለየ ድል መሰጠቱ ታይላንዳዊ ጎበዛዝትን ወደዚህ ነገር እንዲሳቡ አድርጓል። ተከታዩ ምክንያት ትልቁና የታይላንድን ኢኮኖሚ ደግፎ የያዘው የሴክስ ቱሪዝም ሲሆን ታይላንድም ከዚህ ዘርፍ ብቻ በዚህ ዓመት 6.4 ቢሊዮን ትርፍ አግኝታለች። ታዲያ ይህን ያህል ገንዘብ ዝም ብሎ ማለፍ የማይችለው መንግስት ይህን ዘርፍ ደግፎና ህጋዊ አድርጎ የገንዘብ ምንጭ አድርጎታል። ታይላንድ ሄጄ ምን አጥቼ ሁሉ በእጄ ሁሉ በደጄ ብለን ይህን ያህል ስለ ታይላንድ አስቀያሚ ገጾች ካወራን ቀጥሎ ደግሞ ስለ ስነ ምግባረ ብልሹ ጆርጂ ልንገራችሁ። ጆርጂ የራሺያ ዜግነት ያለው የ23 ዓመት ወጣት ሲሆን ገና በልጅነቱ ነፍሱ ክፉ ነገርን የወደደችለት ሰው ነበር። ታዲያ ይህ ግለሰብ አልባሌ ድርጊቱን ለመፈጸም ታይላንድ ከመምጣቱ በፊት በሀገረ ራሺያና በአንዳንድ አውሮፓ ሀገራት እየተዘዋወረ የወሲብ ፊልም ለሚሰሩ ዌብሳይቶች ወይም ድረገጾች የወሲብ ፊልም ተዋናይ በመሆን ብዛት ያላቸውን የወሲብ ፊልም ሲሰራ ከርሟል። ራሱን በአውሮፓ
በአሜሪካና በራሽያ መገደብ ያልፈለገው ልጅ እግሩ ጆርጂ መዞር እኔን መች ሰለቸኝ፣ ገና ብዙ ይቀረኛል፣ አንቺን እስካገኝ ድረስ መች ድካም ይሰማኛል ብሎ በወርሃ ሴፕቴምበር 2025 ዓ.ም ወደ ኤሲያዊቷ ሀገር ታይላንድ ገባ። የታይላንድን የሴክስ ቱሪዝምና የወሲብ ነጻነት የሚያውቀው ጆርጂ አነጋጋሪና የሰውን ቀልብ የሚስብ ስራ ልስራ በማለት በሚሄድ ፒካፕ መኪና ላይ በመሆን ወሲብ እያደረገ ራሱን ቪዲዮ ሪከርድ ለማድረግ ወሰነ። ለዚህም የወሲብ ድርጊቱ የሚጠቀምባትን ሴት ለመፈለግ በታይላንድ ጎዳናዎች ላይ ቅኝት ሲያደርግ ቢከርምም በእጄ የምትለው ኩርዳ ታጣች። ተስፋ ባለመቁረጥ አሰሳውን የቀጠለው ጆርጂ አንዲትን የ42 ዓመት ሴት ፍቃደኛ ሆና አገኛት። ይህንን ድርጊት ከፈጸሙ በኋላ $30 እንደሚሰጣት አስማምቶ የ42 ዓመቷን ታይላንዳዊት ሴት ለእኩይ የወሲብ ፊልሙ ልቧን አሸፈተ። ተጭነውበት የወሲብ ቪዲዮ የሚቀርጹበት ተሽከርካሪ ያስፈልጋልና ለዚህም እንደ መፍትሄ መኪና ወደሚያከራዩ ተቋማት በመሄድ ፒካፕ መኪና በመከራየት ዝግጅቶቻቸውን ጨረሱ። ወደ አመሻሽ አካባቢም እነዚህ ሁለት ግለሰቦች በተከራዩት መኪና ወደ ከተማይቱ አውራ ጎዳና ወጡ። በአውራ ጎዳናውም መኪናው ሲንቀሳቀሱ ሁለቱም ግለሰቦች ልብሳቸውን በማውለቅ እርቃናቸውን ሆነው ወሲብ መፈጸም ጀመሩ። በፎቶ ላይ እንደምትመለከቱት በሌላ መኪና ቪዲዮ የሚቀርጻቸውን ሰው በማስቀመጥ ድርጊታቸውን ለ1 ደቂቃ ያህል ከከወኑ በኋላ ሁለቱም ተመራርቀው ተለያዩ። ጆርጂም የተቀዳውን ቪዲዮ ወዲያውኑ በማህበራዊ ድረገጽ አሰራጨ። ይህንንም የተመለከተው የታይላንድ ፖሊስ በቁጥጥር ስር ለማዋል አሰሳውን ጀመረ። የመንገድ ዳር ሲሲቲቪ ካሜራዎችን በመመልከት ፖሊስ የመኪናውን ታርጋና ባለቤት መለየት ቻለ። እነሱን በቁጥጥር ስር በማዋል ምርመራ ሲያደርጉ ጆርጂ ፓስፖርቱን ተጠቅሞ መኪናውን እንደተከራየ አወቁ። ጆርጂንም በቁጥጥር ስር ለማዋል ፖሊስ ተንቀሳቀሰ። ጆርጂም ከሀገር ሊወጣ ሲሞክር ኤርፖርት ላይ በቁጥጥር ስር ዋለ። ፖሊስ ሲመረምረው ጆርጂ ድርጊቱን አልፈጸምኩም፣ ፓንታችንን ወይም ግልግል ሱሪያችንን ሳናወልቅ ነው ድርጊቱን የፈጸምነው፣ ስለዚህ ጥፋተኛ አይደለውም አለ። የሀገሩ መንግስት ከዚህ በኋላ ይህ ግለሰብ ሀገሬን እንዳይረግጥ አጠፋውም የበየነ መረብ የወንጀል ድርጊት $2700 ጥሎበት ከሀገር አባረረው። ጆርጂም የተጣለብኝ ቅጣት ባልሰራሁት ወንጀል ስለሆነ ተገቢ አይደለም ሲል ሞገተ። ክቡራን አድማጭ ተመልካቾቻችን እናንተስ በዚህ ጉዳይ ምን ትላላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት ቦክስ ላይ አስቀምጡልን። ልዩ ኢንሳይደር ብለን ጥሩ መጠሪያ የሚሆን ስም አውጥተን ወደ እናንተ ውድ አድማጭ ተመልካቾቻችን አይንና ጆሮ ስንመጣ እንደ አባቶቻችን ተረት መልክ ጥፉን በስም ይደግፉ እንደሚሉት ጆሮ ገብ ባልሆኑ ስራዎች ጥሩ ስም ይዘን ብቻ ሳይሆን የእናንተን ውድ አድማጭ ተመልካቾቻችንን አይንና ጆሮ ያከበሩ ጥንቅቅ ተደርጎ የተሰሩ ድንቅ እውነተኛ ታሪኮችን፣ በመንግስታት ላይ የተፈጸሙ ፍንቀላዎችን፣ የጦርነት ክፉ መልኮችን እና ለመማሪያ የሚሆኑ እውነተኛ ድንቅ የወንጀል ታሪኮችን በግሩም ዝግጅትና አቀራረብ ይዘን ሲሆን እናንተም የተወደዳችሁ ተመልካቾቻችን ወርቅ ከሆነው ጊዜያችሁ ከፍላ ስትሰጡን እንደማትከስሩበት በሙሉ መተማመን ሲሆን ቻናሉን ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ እንጠይቃለን። እንደ አባቶቻችን ወግና ስርዓት እንደ ሀበሻዊ ቢሂልም ቤት ሲሰራ በደቦ ነውና ሲበላ ሲጠጣም በማዕዱ ዙሪያ እንዲሁ በአብሮነት ነውና እኛም በጋራ በመሆን መልካምና አስተማሪ ነገር የምንመለከትበትን የዩቲዩብ ቤታችንን እንገንባ ስንል በታላቅ አክብሮት ጠየቅናችሁ። በድጋሚ ሰብስክራይብ፣ በድጋሚ ላይክ